ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ማሳያችሁ በቻት ጂፒቲ እንዴት አድርገን የ10 ደቂቃ በላይ የሆኑ ጽሁፎችን ማዘጋጀት እንችላለን የሚለውን ነው። ምክንያቱም ኖርማሊ ብዙ ጊዜ ስንሰራ የ3 ደቂቃ 4 ደቂቃ በጣም በዛ ከተባለ የ5 ደቂቃ ስቶሪዎች ነው ቻት ጂፒቲ የሚሰጠን። ስለዚህ እሱን ነገር እንዴት ወደ ረዘም ወዳለ ቪዲዮ ስክሪፕት እንዲሰጠን እንዴት ነው የምናደርገው የሚለው ስቴፕ ባይ ስቴፕ ነው ማሳያችሁ። አብራችሁን ቆይታችሁ ተከታተሉ። በተጨማሪ ምንድነው ማሳያችሁ ስቶሪ እንዴት እንደምንጽፍ ረጅም ስቶሪ ወደ አማርኛ እንዴት እንደምትቀይሩ፣ ወደ ቮይስ እንዴት እንደምትቀይሩ፣ የሰራነውን ስክሪፕት ደግሞ እንዴት አድርገን የስንት ደቂቃ ምክንያቱም ስክሪፕት ከሰራን በኋላ ወደ ቪዲዮ ከመሄዳችን በፊት የሰራነው ስክሪፕት ስንት ደቂቃ የሚሆን ስክሪፕት ነው፣ የስንት ሰዓት ስክሪፕት ነው የሚለውን አሳያችኋለሁ ማለት ነው። ተከታተሉ። መጀመሪያ ብሮዘራችሁን የምትጠቀሙበትን ብሮዘር ኤኒቲንግ ማለት አሁን እኔ እየተጠቀምኩ ያሉት ጎግል ክሮም ነው። እናንተ ደግሞ የምትፈልጉትን ኦፔራም ሊሆን ይችላል ትከፍቱና ቻት ጂፒቲ ብላችሁ ትጽፋላችሁ ማለት ነው። ከዛ እዚህ ጋር ቻት ጂፒቲ ጋር እንገባለን፣ ትመርጡለታላችሁ። ከዛ እዚህ ጋር ምንድነው የምንፈልገውን እንጽፍለታለን ማለት ነው። ስለምንሰራው ነገር ምንም አይዲያ ከሌለን እንዴት ነው የምናደርገው ካላችሁ፣ አይዲያ እንዲሰጠኝ እፈልጋለሁ ካላችሁ የሚከተለውን ጽሁፍ ታስገቡለታላችሁ። ተከታተሉ። Give me a list of items, ideas for ስቶሪዎችን ስለሆነ ኤግዛምፕል ነው ማሳያችሁ። about dramatic አፍሪካን ምክንያቱም እኔ የምፈልገው ይሄን ስለሆነ ነው። እናንተ የምትፈልጉትን ስለምትፈልጉት ነገር መጻፍ ትችላላችሁ። እዚህ ጋር እሺ፣ አፍሪካን ላቭ ስቶሪ ነው የምፈልገው ብዬ እየሰጠሁት ነው። ሴት ኢን ዘ አሁን እዚህ ጋር ሴት ኢን ዘ ብላችሁ የምትፈልጉትን ካልቸር ማስገባት ትችላላችሁ። ለምሳሌ የኢትዮጵያን እናስገባለን። እሺ፣ ኢትዮጵያን ካልቸር ብለን እናስገባለን። ኢትዮጵያን ካልቸር ኢንክሉዲንግ ምንድነው የምፈልገው የኢትዮጵያን ካልቸር ሁሉንም ኢንክሉድ ያደረገ ማለት ነው። ኢንክሉዲንግ ሲኒምስ ላይክ ምክንያቱም forbidden love family ኮንፍሊክት የሌለበት ነገር ደስ አይልም አይደል? ኮንፍሊክት ትራዲሽን ቢትሪያል ኦኬ። ይሄን እንዳለ ወስዳችሁ መጠቀም ትችላላችሁ። እሺ፣ ይሄን ጽሁፍ ዲሴፕሽንስ ብለን እንጠይቀዋለን ማለት ነው። አሁን ይሄንን ለምንድን ነው የጻፍንለት? እንትን እንዲልልን ነው እራሱ ስለ ስቶሪ አይዲያ እንዲሰጠን። ምክንያቱም አንዳንዴ ስለምን ልስራ ብለን እናስባለን አይደል? ስለዚህ እሱን ነገር ለመቅረፍ ነው። ከዛ እስኪ ኢንተር እናደርግለታለን ማለት ነው። ከዛ ይኸው አይዲያ ይሰጠናል። አሁን ይኸውላችሁ እንደምትመለከቱት ይሄን ሁሉ ርዕስ በዚህ ሁሉ ርዕስ ላይ መርጣችሁ ቪዲዮ መስራት ትችላላችሁ ብሎ ቻት ጂፒቲ እኮ በጣም ምርጥ ነገር ነው በእውነት። እንደው ምን አይነት ነገር እንደሰሩልኝ። ከዛ በኋላ ከዚህ ውስጥ የፈለጋችሁትን መምረጥ ትችላላችሁ። ላቭ ቢዮንድ ቦርደርስ አን ኢትዮጵያ ትራጀዲ፣ ዊስፐር ኦፍ ዘ ሀርት፣ ዘ ፎርቢደን ላቭ ኦፍ ኢትዮጵያ ሁሉም አለ እዚህ ጋር። ለምሳሌ የትኛውን እንምረጥ? የትኛውን እንምረጥ? የትኛውን ምርጫችሁ? ቢትራየል ባይ ብለድ ላቭ አጌንስት ዘ ኦድስ ብለን የምንስራት በሱ እንስራ። በአምስተኛ
ስድስተኛ በስድስተኛ እንስራ። ለምሳሌ ይኸውላችሁ በስድስተኛው ነው ታሪክን እንዲጽፍልኝ የምንፈልገው ብለን እንውሰደው። እሺ ከዛ እዚህ ጋር የምትሰጡት የተለየ ፕሮምፒት ነው። እሺ እዚህ ጋር ስቶሪ ፕሮምፒት ትጽፋላችሁ። እዚህ ጋር ስቶሪውን ጊቭ ሚ ኦኬ፣ እንደዚህ አድርገን ጊቭ ሚ ኤ ስቶሪ ቱ ናሬት ዊዝ ኤ ቮይስ። ምክንያቱም ቮይስ እንፈልጋለን ላስት ላይ አይደል? ቮይስ ወደ ቮይስ እንቀይረዋለን። ለምንድን ነው እዚህ ጋር አኒሜትድ ብዬ ነው የምሰጠው? ምክንያቱም የኔ ቻናል አኒሜትድ ስለሆነ። አፍሪካን ስቶሪ ፎር ኢትዮጵያን ስቶሪ ኦኬ። እዚህ ጋር ኢትዮጵያን ስቶሪ ፎር ነምበር ስንት ነው የመረጥነው? ነምበር 6 አይደል? ሶሪ ፎር ነምበር 6 አይደለ የመረጥነው? material by blood through the love against the odds. Okay, number 6. ከዛ the summary should outline the main character. Okay, የምትፈልጉትን ታሪክ ሁሉንም ያካተተ ቆንጆ እንዲሆን እንደዚህ በደንብ ዲስክሪፕሽን መስጠት አለባችሁ ለቻትጂፒቲ። ምክንያቱም ይሄ ሮቦት ነው አይደለም? የምንፈልገውን ነገር ካልጻፍንለት አያውቅም። and the central conflict ምክንያቱም የምንሰራው ስቶሪ አንተን እንዲሆን እንፈልጋለን። የሰዎችን አቴንሽን ያዝ አድርጎ እንዲያዩት ስቶሪያችንን እንዲየለፋንበትን ነገር እንዲያዩት የሚያደርግ መሆን አለበት። እሺ ስለዚህ ኮንፍሊክት ኦፍ ዘ ስቶሪ ያስፈልገናል። ከዛ ደግሞ ዘ ስቶሪ ኢዝ ለምንድን ነው የምትፈልጉት? ስቶሪ የምትፈልገው ለዩቲዩብ ቻናል ነው። እናንተ የምትፈልጉት ቲክቶክ ሊሆን ይችላል፣ ለፈለጋችሁት ነገር ሊሆን ይችላል። እሱን ነገር ማስገባት ትችላላችሁ። ኦኬ ለኔ ዩቲዩብ ስለሆነ የምፈልገው ለዩቲዩብ ቻናሌ ነው ብዬ ነው የምሰጠው ቻናል። ሶ ሜክ ኢት ቬሪ ኢምፖርታንት ነው። እሺ ቬሪ engaging and attention grabbing. Also give me prompts to generate the ምክንያቱም ምንድን ነው እንትን አይደለም AI ፒክቸር እንፈልጋለን። ስለዚህ AI ፒክቸርን ጀነሬት ለማድረግ የሚያስችል ስክሪፕት ይሰጠን ይገባል። AI needs for specific scenes in the story. ለስፔሲፊክ ሲኖቻችን ለስቶሪቻችን የሚሆን ፒክቸር እንዲሰጥ ነው ማለት ነው። ከዛ ኢንክሉዲንግ ዲቴይልስ ላይክ ትራዲሽን ኦኬ ትራዲሽናል ክሎዝስ traditional clothing, cultural artifacts, cultural and environment.
ኢንቫይሮንመንታል ኤለመንትስ ግን ምክንያቱም እነዚህ በጣም ስቶሪዎቻችን የሚያሳምሩ ስለሆኑ ማለት ሪፍሌክት ዘ ስፔሲፊክ ታይፕ እያደረኩ ስለሆነ እየጻፍኩላችሁ ስለሆነ ኤረሮቹን አትዩሽ። ዋናው አይዲያውን እንትን ለማድረግ ለመያዝ ሞክሩ። ይሄን ደግሞ እንትን ጽሁፍ ከፈለጋችሁ እንትን ላይ አስቀምጥላችኋለሁ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ምክንያቱም በጣም ነው የሚጠቅማችሁ። እሺ ከዛ ይሄን ሰራንለት አይደል? ምንድነው የምናደርገው መሰላችሁ? የምንፈልገው ስቶሪ አጭር ስቶሪ አይደለም። ስለዚህ ምን እናደርገዋለን? አይኒ ዘ ስቶሪ እዚህ ጋር እንጨምርበታለን። ዘ ስቶሪ መስት ቢ መስት ቢ ኖት ኦኬ ሌስ ዛን 6000 ወርድስ ብለን እንሰጣለን። ይሄ ማለት ይሄ በጣም ኢምፖርታንት ነገር ነው። ምክንያቱም እኛ የምንፈልገው የ3 ደቂቃ 4 ደቂቃ ቪዲዮ ስክሪፕት ሳይሆን ቢያንስ ከ15 ደቂቃ በላይ የሆነ ስክሪፕት ስለሆነ ነው እንደዚህ ብለን የምንጽፍለት። ከዛ እስኪ የሚሰጠንን እናያለን እዚህ ጋር ማለት ነው። ካራክተሮችን እየሰጠን ነው። እንዴት አድርገን እንትን እንደምንል አሳያችኋለሁ። ስቶሪው አጭር ከሆነ እየሰጠን እንዴት ነው ረጅም የምናደርገው፣ እንዴት ነው እንትን የምንለው፣ ሁሉንም አሳያችኋለሁ። በትዕግስት ተከታተሉ እሺ። ይሄው እንደምታዩት ስቶሪዎችን እየሰጠን ነው። እስከሚጨርስልን እንጠብቃለን ማለት ነው። እንትን ማትሄዱ ቁጭ ብላችሁ እዩ እሺ። እንዴት አድርገን እነዚህን ደግሞ ወደ ሰዓት እንቀይራቸዋለን የሚለውን አሳያችኋለሁ እሺ። የሰጠንን ስክሪፕት እንዴት አድርገን ወደ ሰዓት እንቀይረዋለን የሚለውን እናያለን። ስለዚህ ኮንክሉዥን ይሄው ሰጠን አይደል? አሁን ምንድነው የምናደርገው? ይኸውላችሁ እዚህ ጋር አንድ ነገር ልነግራችሁ ፈልጋለሁ። ይሄንን ጽሁፍ በአማርኛ ከሆነ የምትፈልጉት ጎግል ላይ ትሄዱና ኮንቨርት እንግሊሽ ቱ አምሃሪክ ትሉታላችሁ። ይሄን የእንግሊዘኛውን ጽሁፍ ኮፒ እያደረጋችሁ እንግሊዘኛው ጋር ፔስት ታደርጉለታላችሁ። የአማርኛውን ደግሞ እሱ ይሰጣችኋል ማለት ነው። እሺ እሱን ኮፒ አድርጋችሁ ወርድ ዶክመንት ላይ ፔስት ታደርጉታላችሁ። ከዛ እንዴት ነው ወደ ኤአይ ቮይስ መቀየር የምንችለው ወይም ደግሞ ወደ ራሳችን መቀየር የምንችለው የሚለውን እናያለን። አሁን እስኪ ይሄን ኮፒ እናድርገውና እዚህ ጋር እንመጣለን። ከዛ ምንድነው የምናደርገው? ኮንቨርት የምንፈልገው ምንድነው? ይሄንን የሰጠን ስክሪፕት የስንት ደቂቃ ነው የሚለውን ለማወቅ አዲስ ታብ ትከፍቱና ኮንቨርት ወርድ ቱ ታይም ብላችሁ ትጽፋላችሁ። ከዛ እዚህ ጋር ይብላችሁ መጀመሪያ ላይ የሚመጣላችሁ ከኮንቨርት ወርድስ ቱ ታይም የሚለውን ትከፍታላችሁ ማለት ነው። ከዛ እዛ ጋር ነምበር ኦፍ ወርድ እዚህ ጋር ፔስት እናደርግለታለን ማለት ነው። እዚህ ጋር አሁን የሰጠን በጣም አጭር ስቶሪ ነው ማለት ነው። ስንት ደቂቃ ነው የሰጠን? 1268 ወርድ ነው። የ10 ደቂቃ ቪዲዮ ነው ማለት ነው። ስለዚህ ምንድነው የምናደርገው? ተመልሰን ቻትጂፒቲ ጋር እንሄዳለን። ከዛ ምን እናደርገዋለን? ጊቭ ሚ ከዛ ምን እናደርገዋለን? ይሄንን ጽሁፍ በደንብ በሰፊው እንዲሰጠን እንደገና ሪቫይዝ እንዲያደርግና እንዲሰጠን ቻትጂፒቲን እንጠይቀዋለን ማለት ነው። expand the story at least for 6000 words ብለን እንሰጠዋለን። ከዛ ይሄው ድጋሚ ስቶሪውን እየጻፈልን ነው ማለት ነው። እሺ የጻፈልንን ስቶሪ ድጋሚ ቼክ እናደርገዋለን። ምክንያቱም ያኛው
የ10 ደቂቃ ነው። 10 ደቂቃ ለምትፈልጉት ያኛው በቂ ነው። 10 ደቂቃ ይበቃኛል፣ የ10 ደቂቃ ስቶሪ ይበቃኛል ብላችሁ ካሰባችሁ የሰጣችሁ ስቶሪ በቂ ነው። ድጋሚ ሜክ ኢት ሎንገር ብዬ መስጠት እችላለሁ። አሁንም እንሄድና እንሞክራለን። አሁን ይህን ለምንድን ነው እንደ አዲስ እየሰራው እያሳየኋችሁ ያለሁት? ምክንያቱም እንድታዩት ስለፈለኩ ነው እንጂ እንትኑን አዘጋጅቼ ማሳየት እችላለሁ። የሰራሁትን መጀመሪያ አዘጋጅቼ ማሳየት እችላለሁ። ግን እሱን ከማድረግ እንዴት ነው ካጠረብን የምናስተካክለው የሚለውን እንድናይ ነው ይህንን እያደረኩ ያለሁት። እሺ፣ ስለዚህ ይህን እንደዚህ ታረጉና ከዛ ኮፒ ታረጉታላችሁ ይሄንን። ከዛ ድጋሚ ላይ ኮንቨርተር ላይ እንሄዳለን። እዚህ ጋር 1200 ነበር የሰጠን። እስኪ አሁን ስንት ነው የሰጠን የሚለውን ፔስት አድርገን እናያለን። አሁን የ13 ደቂቃ አያችሁት አይደል? 13 ደቂቃ ኦልሞስት 14 ደቂቃ እንትን ሰጥቶናል፣ ስክሪፕት ሰጥቶናል ማለት ነው። አሁን የሚቀጥለው ስቴፕ ምንድነው? ይሄንን ጽሁፍ ወደ ቮይስ መቀየር እንፈልጋለን አይደለም? ወደ ቮይስ ለመቀየር ምንድነው ማድረገው ካላችሁ አዲስ ታብ ትከፍታላችሁ። አሁን እዚህ ጋር ያላችሁ በአማርኛ መስራት ከፈለጋችሁ ይሄንን ጽሁፍ ወርድ ላይ ፔስት ታደርጉትና እንደነገርኳችሁ ጉግል ላይ ሄዳችሁ እንግሊሽ ቱ አምሃሪክ ኮንቨርት ብላችሁ ወደ አማርኛ ቀይሩት። ከዛ በኋላ በአማርኛና በእንግሊዘኛ ምን ሰራበትን እንትን ላሳያችሁ። ቮይስ ኤአይ ቮይስ መስራት ትችላላችሁ በኤአይ ቮይስ። አማርኛውን ደግሞ እራሳችን እያነበብን መቅዳት እንችላለን ካላችሁ ደግሞ እራሳችሁ ቮይስ ወደ ቮይስ በራሳችሁ ድምጽ መቀየር ትችላላችሁ። ግን አሁን ወደ ራሳችን ድምጽ በራሳችን ድምጽ አልፈልግም በኤአይ ነው የምፈልገው ካላችሁ እሱን ላሳያችሁ ነው። እዚህ ጋር ትገቡና ሉፍ ቮይስ ብላችሁ ትጽፋላችሁ። እሺ ሶሪ ይሄ ምን እንደመጣብኝ አላውቅም። ዴሊት አድርገውና አዲስ ታብ ነው የምትከፍቱት። እሺ አዲስ ታብ ትከፍቱና ከዛ በኋላ ምን ብላችሁ ትጽፋላችሁ? ይሄ ማሳያችሁ አፕሊኬሽን ወደ የፈለጋችሁት ቋንቋ የሚቀይር ነው። እሺ lovevoice.com ብላችሁ ትጽፋላችሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ። lovevoice.com ውስጥ ትገባላችሁ። እሺ አማርኛ ስክሪፕት አለኝ፣ እሱን አሳያችኋለሁ እንዴት እንደምትቀይሩ። lovevoice.com ብላችሁ ትገቡና እንዴት አድርጋችሁ ነው የምትቀይሩት? ምን ነው ኢንተርኔቴ ትንሽ ላግ ያደረገ ነው፣ ለምን እንደሆነ አላውቅም። ከዛ ይብላችሁ ፍሪ ቴክስት ቱ ስፒች ኦፈር 2000 ቮይስ ኤንድ 70 ላንጉዌጅ ይላችኋል። 70 ላንጉዌጅ አለ እዚህ ጋር። እሺ 70 ላንጉዌጅ። ስለዚህ አሁን ይላችሁ እዚህ ጋር ውዶቼ አንድ ነገር ላሳያችሁ። እሺ ከፈለጋችሁ እንትን ማድረግ ትችላላችሁ፣ ሎጊን ማድረግ ትችላላችሁ። እስከ 10000 ወርዶችን በአንድ ጊዜ ቮይስ ይሰጣችኋል። ካልፈለጋችሁ ሎጊን ማድረግ ደግሞ እንደዚሁ እንዳለ ከአሁን ቀደም ከቻት ጂፒቲ ጋር እዚህ ጋር ቻት ጂፒቲ ጋር የሰራነው እንትን አለ አይደለም? እሱን ወደ ወርድ ትወስዱታላችሁ። እሺ ቻት ጂፒቲ ጋር እዚህ ጋር የሰራነው ወደ ወርድ ትወስዱታላችሁ። ግን እኔ አሁን ላሳያችሁ ስለሆነ የምፈልገው ይሄን ስቶሪ ስለማልፈልገው እንዴት ወደ ቮይስ እንቀይረዋለን የሚለውን ላሳያችሁ። እሺ አሁን ይሄ ጽሁፍ አለን። ቻፕተር 1ን በወስደው ለምሳሌ የአማርኛውንም አሳያችሁ፣ ተከታተሉኝ። እሺ ለምሳሌ ይሄውላችሁ ይሄንን ኮፒ አደርገዋለሁ። ከዛ ቮይስ ጋር እስከገባና እዚህ ጋር ፔስት አደርግለታለሁ። እሺ እዚህ ጋር ይኸው ፔስት። ከዛ ምን የምታደርጉት ወደ ታች ትወርዳላችሁ። ሶሪ እዚህ ጋር አድቨርታይዚንግ ምናምን አለ። ወደ ታች ስትወርዱ እዚህ ጋር ይኸውላችሁ ይታያችኋል ከርሰር አይደል? እንግሊሽ ዩናይትድ ስቴትስ ይላል። ለምሳሌ እኛም ለምሳሌ በእንግሊሽ ዩናይትድ ስቴትስ ባንፈልግ ለምሳሌ እንግሊሽ ሳውዝ አፍሪካ ቢሆን የምንፈልገው ወይም ደግሞ እንግሊሽ ስፒከር ኢንዲያን አክሰንት ከሆነ የምንፈልገው ሆንግ ኮንግ ከሆነ ቻይና ከሆነ ኬንያ ከሆነ የፈለጋችሁትን ታገኛላችሁ እዚህ ጋር። እሺ ከፈለጋችሁ ለእንግሊዘኛው ነው እየነገርኳችሁ ያለሁት። ለምሳሌ እንግሊሽ ኬንያን ብዬ እዚህ ጋር ይኸውላችሁ የወንድ ድምጽ ነው የሴት ድምጽ ነው የምትፈልጉት የሚል አለ ከፊት ለፊቱ። የሴት ድምጽ አሲሊያ የሚል አለ፣ የአሲሊያን ድምጽ መረጥኩለት ማለት ነው። ከዛ እዚህ ጋር ትመጡና ጀነሪክ ትሉታላችሁ። ተከታተሉኝ።
እያሳየኋችሁ ነው ስቴፕ ባይ ስቴፕ። እሺ እዚህ ጋር ቬሪፋይ አድርግ የሚል ይመጣላችኋል። ሮቦት ናችሁ ወይስ አይደላችሁም? ቬሪፋይ አድርጉለት። እሺ ጠብቁኝ። እዚህ ጋር አሁን ጀነሬት ያደርግላችኋል። ታረጋላችሁ። አሁን ድምጹ አለ ሪከርድ እያደረገው ስላልሆነ ነው ስክሪኔ። ከዛ ድምጹን ምን ታረጋላችሁ? እዚህ ጋር ዳውንሎድ ወደሚለው ጋር ትሄዳላችሁ ማለት ነው። አንዴ ጠብቁኝ። እዚች ጋር አያችኋት ዳውንሎድ የሚለውን ትነካላችሁ ማለት ነው። ከዛ እንግሊዘኛውን እንትን አረጋላችሁ ዳውንሎድ አረጋላችሁ ማለት ነው። ከዛ ድምጹን ወስዳችሁ የምትፈልጉት እንትን ለኤዲተር ላይ መጠቀም ነው። አሁን አማርኛውን ደግሞ ላሳያችሁ። አማርኛ እኔ እንትን ስላለኝ ነው ኮፒ አረግና ከዚህ ጋር ስክሪፕት ስላለኝ ነው የመጀመሪያ የሰራሁት። ከዛ አማርኛ እዚህ ጋር እንዳለ አማርኛም አለ። እሺ ይሄንን ዴሊት አረጋዋለሁ። ከዛ አማርኛውን ፔስት አረግለታለሁ ማለት ነው። እዚህ ጋር አማርኛ በአማርኛ መስራት ለምንፈልግ ማለት ነው። ከዛ እዚህ ጋር እንደ ቅድሙ ላንጉዌጅ ጋር እንሄዳለን። እሺ ቅድም እንግሊሽ ነው አይደል የሰራነው። አሁን ደግሞ አማርኛ የሚለውን አምሃሪክ የሚለውን እንፈልገዋለን ማለት ነው። ተከታተሉ። እዚህ ጋር እንግሊሽ አማሪክ የሚለውን እየፈለኩት ነው። እሺ አማርኛ ያው እዚህ ጋር ወደ ታች እናወርደዋለን። ቆይ ልጻፍለት መሰለኝ። እንግሊዝ ስለው ኢትዮጵያን ስለው የተለያየ ነገር ነው የሚሰጠኝ። ያው እዚህ ጋር መጣላችሁ አምሃሪክ ኢትዮጵያ። ከዛ እዚህ ጋር የወንድና የሴት ድምጽ አለላችሁ። አማሃ የወንድ አለ፣ የሴትም ድምጽ አለላችሁ። መቅደስ አለች። አማሃ አርጋችሁ ወይ መቅደስ አርጋችሁ የምትፈልጉትን ጀነሬት ማድረግ ነው። ጀነሬት ትሉታላችሁ። እዚህ ጋር ቬሪፋይንግ የምትለዋን አንተን በሉለት። እሺ ከዛ እንደምታዩት ጀነሬት ያደርግላችኋል ማለት ነው። እያንዳንዱን ቃል ይሄው ጀነሬት አደረገልን ማለት ነው። ዳውንሎድ ታደርጉታላችሁ። ይሄንን ቀስቷ ጋር ትመጡና እዚህ ጋር ቆይ አንዴ ተመልሳ መታነች ቬሪፋይ አድርጉ እንትን ነች ሮቦት መሆናችሁና ሰሞናችሁን እንትን ኮንፈርም የምናረጋት ነገር ነች። ራይት ታረጓታላችሁ መሀሏን ማለት ነው። ጠብቋት ያው ትንሽ እንትን ትላለች ላታረጋለች። ገብቷችኋል ብዬ ተስፋ አደርጋለሁ። የሰራውላችሁ ነገር በአማርኛም ሆነ በእንግሊዘኛ ስቶሪዎችን እንዴት እንደምንሰራ ነው ያሳየኋችሁ። ከዛ ወደ ድምጽ መቀየር ከፈለጋችሁ በራሳችሁ ድምጽ እንትን ማድረግ ሪከርድ አድርጋችሁ ከቪዲዮዎቹ ጋር እንዴት እንደምትሰሩ ታሳያችኋለሁ ኔክስት። ከዛ ይሄንን ዳውንሎድ ታደርጉታላችሁ ማለት ነው። እያንዳንዱን በ3000 እንትን ነው ስክሪፕት ነው የሚጠይቃችሁ በአንዴ መቀየር የምትችሉት። ኢሜይላችሁን ግን ሎጊን ካረጋችሁት ግን እስከ 10000 ቃላቶችን በአንድ ጊዜ ያስገብታችሁ በአንድ ጊዜ ረጅም ቮይስ ለመስራት ይጠቅማችኋል ማለት ነው። ካልፈለጋችሁ ደግሞ ዝም ብላችሁ 3000 ወርድ እያረጋችሁ እንትኖቹን የሚሰጣችሁን ቮይስ ዳውንሎድ አድርጋችሁ የምትፈልጉት ኤዲቲንግ ላይ ወስዳችሁ ቪዲዮቻችሁን ትሰራላችሁ ማለት ነው። አሁን እንደምታዩት እዚህ ጋር የአማርኛውን ሰርተናል፣ ጀነሬት አድርገናል። ይሄ ነው ያለው ነገር ምንድነው? እንደምታዩት በአማርኛም በእንግሊዘኛም እንዴት አድርገን በቻት ጂፒቲ ረጃጅም ቪዲዮዎችን መስራት እንደምንችል አይተናል። ለሚቀጥለው ዙር ደግሞ እንዴት በቀላሉ ለዚህ ቪዲዮ የሚሆን ፒክቸሮችን አኒሜትድ የሆነ ኢፌክት ሳትጠቀሙ እራሳቸው አኒሜትድ የሆኑ ቪዲዮዎችን እንዴት ነው የምታዘጋጁት የሚለውን ቪዲዮ ይዤላችሁ እመጣለሁ።